ሰላም ሰላም ኢትዮጵያና ኢትዮጵያውያን ዛሬ መስከረም 6 እነሆ አዲሱን ዓመት ከያዝን ስድስተኛ ቀናችን ሆኗል። መስከረም 6 2018 ባለፉት የጳጉሜ 5 ቀናቶች ውስጥ ወደ ፈጣሪ እንመለስ በሚል ሐሳብ የተለያዩ ሐሳቦችን እያነሳን ስናስብ ቆይተናል። በዚህ አዲስ ዓመት ደግሞ ፕሮፋይል ኔም ላይም ሪኔም እንዳደረኩት ይኸው ሰው በሚል ሐሳብ የሰው ልጅ በዕለት ተዕለት ህይወቱ በሚያጋጥመው የደስታ የሐዘን የተለያዩ ሁኔታዎች ላይ አብረን ሪፍሌክት እያደረግን እንድናሳልፍ በማሰብ በዚህ ሐሳብ ላይ መጥቻለሁ። በተለይም ደግሞ ባሳለፍነው ሳምንት ወሰን አካባቢ ተፈጥሮ በነበረው የጎርፍ አደጋ የቅርብ ጓደኛችን የነበረ ግለሰብ ላይ ነው የተፈጠረው ነገር የሆነውና በጣም የሚያሳዝን ነገር ነው። በተመሳሳይ በሌሎችም አካባቢዎች የተለያዩ ዜናዎችን የተለያዩ ችግሮችን እየሰማን እንገኛለንና እንደው ያው ተመልሶ ወደ ፈጣሪ እንመለስ የሚለውም ሐሳብ ትንሽ ጫን ያደርጋል ብዬ አስባለሁና እንደው ትንሽ የሚፈጠሩትን ነገሮች ሁሉ ማሰብ እንችል ይሆን ወይ? ቆም ብለን መመርመር እንችል ይሆን ወይ? የሆነብን ያለው ነገር በምን የተነሳ ነው በምን ምክንያት ነው ብለን ማሰብና ወደ ፈጣሪ እጆቻችንን ማንሳት ብንችል በጸሎት በሐሳብ ብንደጋገፍ ብንተባበር የሚለውን ሐሳብ ለማንጸባረቅ ያክል ነው። በቀጣይ ደግሞ እንደዚሁ በየቀኑ በሚያጋጥሙ በሚሰሙ ነገሮች ላይም ብቅ እያልኩ ሐሳቤን ለማጋራት እሞክራለሁ። መልካም ጊዜ ይሁንልን። አዲስ ዓመት አዲስ ሐሳብ አዲስ እንቅስቃሴዎች የምናደርግበት ሐዘኑን አስወግዶ ደስታ ብቻ የምናይበት ይሁንልን። እንዲሁ ደግሞ በተለያዩ ሐሳቦች ላይ ነፃ ሆነን ሐሳቦቻችንን የምናጋራበት የምንወያይበት ይሁንልን። መልካሙን ብቻ የምንሰማበት ይሁንልን በማለት ምኞቴን እገልጻለሁ። መልካም ጊዜ ይሁንልን። ቻው